አንድ ነገር ግን እርግጠኛ መሆን የምችለው የዘጠናዎቹ የተወለድን ሰዎች ማለት ነው የሙከራ ትውልዶች እንደነበረን አይም ፎር ሹር። ቴክኖሎጂ ተሞክሮብናል፣ የልጅ አስተዳደግ ተሞክሮብናል፣ የህፃናት መዝሙሩ ተሞክሮ ያልተሞከረብን ነገር የለም። እኔ አሁን ልጅ እያለሁ የመጀመሪያ ልብ ስብራቴ የተፈጠረው በዛ በበጋ በሚለው መዝሙር ነው። እሱ መዝሙር ኬጂ ሆኜ እየተዘፈነ ሁሌ ነው ልብ የሚከፋው። አሁን ግን ለምን እንደሚከፋው ገባኝ። የሆነ ጨለማ ነገር አለው። በዛ በበጋ እጮኛ ጠፍቶ ፍለጋ እኔ ኬጂ ሆኜ ምን እጮኛ ነው። ከዛ መሸበትና ሰው ቤት ገባ። እሺ ሰው ቤት አስጠጉት። ከዛ ልጅቷን አያት ተከናንባ። ያስጠጉትን ሰዎች ቤት ልጅ ተከናንባ አያት። ወደደችው፣ ወደዳት። ይዟት ጠፋ በሌሊቱ። ሰው ቤት አሳርፎት እንግዳ በላ ጠጣ ብለው ይዟት ጠፋ በሌሊቱ። ከዛ በኋላ ሲሄዱ አባይ ደረሱ። ከሞላ አባይ ደግሞ በበጋ ለምደው የሚሞላው ነው። ከዛ ለመሻገር ሲሞክሩ ሰምጣ ቀረች። የሱ ፍቅር አሰመጠ ሰው ልጅ። ከዛ በቃ የኔ ፍቅር አረሳሽም እስከ መቀብር ምናምን ነገር እያለ አለቀሰ። አብሬ እያለቀስኩኝ ለኬጂ መዘመር ለህፃን ልጅ ወይ። ከዛ ደግሞ ይመጣላችኋል እቴሜቴ የሎሚ ሽታ። ያ ሰውዬ ምን አለሽ ማታ? ምንም አላለኝ። ትዳሩ ፈቶ ሁሉ ሰድሽ አለኝ። አይወስድሽም ትዳሩ ፈቶ ምሎልሻል ጋሻ ጦር ይዞ ነው ምናምን ነገር። ከዛ በኋላ ከቤቴ ላይ ቁራ ሰፍሮ የለችም ብሎ ሄዶ በሩ ምናምን። ከዛ ምንድነው እኔን ያብረኛ ክንፈኝ ምናምን ብቻ እያለ ሄድና ከዛ አህያ ሞቶ ጅብ ሲያለቅስ ሃው ጅብ ያለቅሳል። አህያ ሞቶ እራቱ ቀርቦለት ለምዶ የሚያለቅሰው። ከዛ እባብ አንገቱን ሲነቀስ እሺ ምናምን ኢትስ ኦኬ ይሁን ይነቀስ፣ እሺ ችግር የለውም። ሙሉ አንገት የሆነ ፍጡር እሺ ይነቀስ፣ እሱ ችግር የለውም። ከዛ ቁንጫ ቆማ ስቀድስ ተጫዋለሁ። ደህና የሚባሉት ዘፈኖች ምንድን ነበር? 10 አረንጓዴ ጠርሙሶች በግድግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል። ከዛ ድንገት አንዱ ወድቆ ቢሰበር 8 ይቀራል። ድንገት አንዱ ወድቆ ቢሰበር 7 ይቀራል። ድንገት እያለ ይሄ ሰውዬ ብርጭቆ የሚፈጨው እናቱ አጠገቡ የለችም እንዴ? ማዘር ዝም ትላለች እንዴ? ድንገት ይሁን ደህና እኮ ተብሎ ነው እሱ። ከዛ ደግሞ ሌላው ትንሽ ደህና የሚለው አሻንጉሊቴ እወድሻለሁ ልክ እንደ እናቴ። አሻንጉሊቴን እንደ እናቴ ገጠመ ተብሎ በቃ አሁን ምንድን ነው የሚሉት? ደስተኛ የሆነ ያጨብጭብ። ቀይ ወፍ በመስኮት የገባች። እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ፣ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ። አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ 2 ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ሆረር። የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እከክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረውይ እረ እንዴት ነሽ እረው ብዛቱ አለው በመከራ እንባዬን ሳነባ። ለምን ታነቢያለሽ አገዳ እየበላሽ? አገዳም የለኝ ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝም በልቼ በጣም ተደፍቼ። ለልጅ አለ ደግሞ አለ ጨቡዴ ዳንዴ ሰኞ ተወለደ፣ ማክሰኞ ተጠመቀ፣ እሮብ አገባ፣ ሐሙስ ታመመ፣ አርብ ዋሰበት፣ ቅዳሜ ሞተ፣ እሁድ ተቀበረ። የጨቡዴ ዳንዴ መጨረሻው የሆነ እግዚኦ ከአተት የፈጠነ ህይወት። አሁን እኔ ቴራፒውን ማን ነው የሚከፍልልኝ? ታንክስ